ምንድነው የሚያሞትን በሽታ ያቃሉ አቁ በራብም እየሞትን ነው ብርዱም ዝናቡም ጅቡም በእንደዚሁ በስጋት ላይ ነው ያለውት ግባና አሳያቸው ውስጡን አሳያቸው ተመልከት እንደውም በዚህች ጋር ትንሽ ይሻላል ተመልከቱ ይሄንን በውስጥ በኩል ተመልከቱ እንግዲህ በዚህ ውስጥ ነው የሚያድሩት በጣም ይገርማል አባታቸውም ይሄው ፊት ለፊት ላይ ነው ታማሚ ነው የምትለኝ ታከመው አቅም እነዚህን የመሳሰሉ መንታ ልጅ ይዛለች ሻሎም ሻሎም በቅርብ በሩቅ ያላችሁ የተወደዳችሁ ያባቴ ብሩካኖች ዛሬ ለየት ባለ መንገድ መጥቻለሁ ወደ አንድ ገጠር ስፍራ ላይ ሄጃለሁኝ በጣም ሳር ቤቱ በላቸው ላይ እየወደቀ ያለ ዝናብ ብርድ ያስጨነቃቸው ሁለት መንታ ልጆች የወለደች አባታቸው ታሞ ባልጋ ላይ ነው ያለው ተብዬ ወደዛ አካባቢ ሄጃለሁኝ አብረን የምናየው ይሆናል ተከታተሉኝ ሳትሰላችሁ ሰላም ለዚህ ቤት ይሁን እንዴት ናችሁ ሰላም ናችሁ ወይ አባ ሰላም ነው ወይ አይታየም ጨለማ ነው እንዴት ናችሁ ሰላም ናችሁ በላቸው እስኪ ሰላም አባ ሰላም ናችሁ እንዴት ናችሁ ይሄ የምትኖሩበት ቤት ነውስ ወይ ከብት የሚያድርበት ነው ኩኒ ዲናሁን ሰሚኑ ጋለሞ ለኩን ነው የሚያድሩበት አቂም እንዲነው አቅም ስላልነሰኝ ስላልመታም ነው እዚህ ውስጥ ጅብ አይገባም ወይ በላት ሚኒ ጎቲቹ ዲአኖ አጋድና ፎልኔቲ ሃሪያቲ ዶጎክል ሃሪያን ለቆ አጋደላ ጋሊያን ጎጣኖ ዲዳጋ እንሳ ሺሙን ራይቱር አኒ ማሳኒቲን ጋሌመተላሽ ባራን አሻን አጋደ ማጋናቲ ዶጎክ ጫላ ሃሪ ለያኒቲን አኒ አሺማ ጋሌመተል ምን አለች እዚህ ጅብ ያሸገረን አትብላን እዚህ ውስጥ የምናደርው ጅብ እንዳትበላን አደራን ያልን በግዴታ ነው ያደረናል እሺ ይሄ እዚች ውስጥ ነው የምታድሩት ምን ላይ ነው የምትቀመጡት ምን ላይ ነው የምትተኙት በላት ማይ ማቲ ጋራቶ ማይ መጎታቶ ማይ መፎላታ ኮፎሊነ ኮላባ እሱን ይከመታል ኮፎሊነ እነዚህ ልጆች አንቺ ናቸው ወይ በላት ኮላቴው ያኔ መንታ ናቸው ወይ በላት አኩባሁ አዎ መንታ አባታቸው ምን ሆኖ ነው በላት አንኒን ሰማይከቲ ዲዋ ማንቾ ዲዋ ምን ነራ ታክመዋል አካሚዮኒ እንዳካ አታከም ዘመድ የላችሁም ወይ ፊቱ ዲኖ ፊቱ ወሬን ዲካ ዘመን ኑሮ ማያገዘንም እንግዲህ ቅዱሳኖች በቅርብ በሩቅ ያላችሁ ኢትዮጵያውያኖች ኤርትራውያኖች እኔ እንግዲህ ተደውሎ ተጠቆሞኝ ነው ደውለው ነው የነገሩኝ መጥቼ ባየሁት ነገር በጣም ነው ልብ የሚነካው እስኪ ግባና አሳያቸው ውስጡን አሳያቸው ተመልከት እንደውም በዚህች ጋር ትንሽ ይሻላል ተመልከቱ ይሄንን በውስጥ በኩል ተመልከቱ እንግዲህ በዚህ ውስጥ ነው የሚያድሩት በጣም ይገርማል አባታቸውም ይሄው ፊት ለፊት ላይ ነው ታማሚ ነው የምትለኝ ታከመው አቅም እነዚህን የመሳሰሉ መንታ ልጅ ይዛለች እሱ ታሞ ተኝቶ ቤት ስላለ እኔ ወጥቼ ሰው ቤት ኩሽናም ጠርጌም ቢሆን አዛባን ስቼም የሆነ ድንችም ልጬ ያገኘሁትን ለምኜ አምጥቼ ልጆቹንና እሱን ነው ማበላው በራብም እየሞትን ነው ብርዱም ዝናቡም ጅቡም በእንደዚሁ በስጋት ላይ ነው ያለውት እባካችሁን አግዙኝ እርዱኝ ነው እያለች ያለችው ብዙ መናገር እንኳን አቃተኝ ምክንያቱም ያየሁት ነገር በጣም ከባድ ስለሆነ እኔ እንደውም እንደዚህ አልመሰለኝም ቤቱ ራብ ይዟቸዋል ሲሉኝ ነው ልብስና ዱቄት ይዤላቸው የመጣሁት ባካችሁ ቅዱሳኖች በተቻላችሁ መጠን እጃችሁን እንድትዘረጉ በጌታ ፍቅር አሳስባለሁ ነገ ዛሬ ሳንል ይሄንን ቤት ሰርተንላቸው አልባሳት የሚተኙበት ቦታ የለም ይለበስ ነገር የለም እስኪ ተነሽ እስኪ ተመልከቱ እንግዲህ የሚተኙት ይሄው እዚህ ላይ ነው ይሄው እዚች ላይ ነው እየተኙ ያሉት በዚህ ላይ ነው ያለችው እና ይሄንን አይታችሁ እባካችሁን ከጎናችን እንድትቆሙ አሳስባለሁኝ አባ ብዙ ጊዜ ነው ወይ ካመሙት ወድሮት ኪሴንኩ ብዙ ጊዜ ነው
ምንድነው የሚያሞትን በሽታ ያውቃሉ? አቁም እግዚአብሔር ይረዳኛል አሳክሞታለሁ። እንግዲህ ቅዱሳኖች ነገ ዛሬ ሳንል ከጎናቸው እንድንቆምና ቤታቸውን ሰርተን የሚያስፈልግ ፍራሽና ብርድ ልብስ አንሶላ ለሕፃናቶቹም ልብስ ለነሱም ልብስ ገዝተን ይሄንን ቤት በግርማ ቆም አለብን። 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። ሰውን ለመርዳት ሰው መሆን ብቻ በቂ ስለሆነ እባካችሁ ፈጥናችሁ እጅ ለእጅ ብለን በዚች ሳምንት ውስጥ ቤታቸው ተሰርቶ አልቆ ይሄ ቤት ምስጋና እንዲያቀርብ በጌታ ፊት አሳስባችኋለሁ። ዘር፣ ሃይማኖት፣ ብሔር ሳትሉ እጃችሁን እንድትዘረጉ ስለነዚህ ሕፃናቶች ስትሉ እንዴት እንደሚያሳዝኑ ተመልከቷቸው። አሁን ለጊዜው ያመጣውትን እሰጣቸዋለሁ። አባ ደስ ብሎካል? እሺ አንቺስ ምን ተሰማሽ? አባባስ? እንግዲህ ቅዱሳኖች ያው በራሴ የምችለውን አልባሳትና ቀለባቸውን ለጊዜው ይዤ መጥቻለሁ። በቅርብ ጊዜ ደግሞ የሚተኙበትን የሚለብሱትን ቤታቸውን ሰርተን በሚገርም ሁኔታ ለዚህ ቤት ትልቅ ነገር እንደሚሆን አምናለሁ። ለጊዜው ያው እኔ ባቅሜ ማድረግ ያለብኝን ባቅሜ አድርጌያለሁ። እናንተም ደግሞ ባቅማችሁን እንድታደርጉ በጌታ ፍቅር አሳስባችኋለሁ። ማድረግ ባትችሉ እንኳን ማድረግ ወደሚችል አካል ሼር በማድረግ ላይክ በማድረግ ኮፕሊንግ በማድረግ እንድታደርሱልኝ ዱዊት እያደረጋችሁ እንድታደርሱልኝ መርዳት ለሚችሉ አካላቶች እንድታደርሱ በጌታ ፍቅር አሳስባለሁ። አይቶ ማለፍ አይቻልም። ምክንያቱም አውሬ ውስጥ ከአውሬ ጋር ነው እያደሩ ያሉት እነዚህ ሕፃናቶች። ይህን ቤተሰብ ከጅብ እናስተርፍ። አመሰግናለሁ።